መሄድ እንችላለን። ምንም ጥያቄ የለውም ማለት ያው ከዚህ በኋላ እኔ ብዙ ነገር ምናምን ተብዬ ያለፍኩት ሰው ነኝ። ግን ደግሞ ምንም ሳይመስለኝ ያሳለፍኩት አንደኛ በልጄ ምክንያት ነው። ለልጄ መበርታት፣ ለልጄ መጠንከር፣ ለልጄ እኔ ነኝ ያለሁት ብዬ ስለማምን ከኔ በኋላ ያሉት ናቸው ቀጥለው የሚመጡት። መጀመሪያ ግን እኔ ደህና መሆን አለብኝ፣ እኔ ጤነኛ መሆን አለብኝ፣ ለልጄ እኔ መኖር አለብኝ ብዬ ስለማምን መበርቻዬም መጠንከሬም አንደኛ ልጄ ነው። ሁለተኛ ደግሞ ዙሪያዬ ያሉ ሰዎች የኔን መቆም፣ የኔን መበርታት፣ የኔን ጠንክሮ መታየት የሚፈልጉ ሰዎች አሉ። ይሄ ሁሉ እኔን ያበረታኛል። ከዛ በመቀጠል እናንተ አላችሁልኝ። እኔ ተሰብሬ እኔ ወድቄ እኔ የሆነ ነገር ሆኜ ማየት አትፈልጉም። ለእናንተ ስል ራሱ መበርታት፣ መጠንከር፣ መቆም እንዳለብኝ ይሰማኛል። ግን ደግሞ እንዳልኳችሁ በዋነኝነት የኔ መበርታት፣ የኔ እዚህ ላይ መድረስ፣ የኔ ነገሮችን ተቋቁሞ ማለፍ፣ የኔ ነገሮችን እንደ ቀላል ችላ እያልኳቸው እንደ ቀላል ቅልል አድርጌ እያለፍኳቸው ያለሁበት ምክንያት ዋነኛው ነገር ልጄ ነው። በነገር ላይ እውነት ለመናገር ሉሌ ባይኖር ኖሮ እነዚህ አይነት ፈተናዎችን የማስተናገድበት አቅም ይኖረኛል ብዬ አላስብም። ምክንያቱም ለምንድነው አሁን ይሄን ነገር ማድረገው? ለምንድነው እንደዚህ ብለው ምናምን ተስፋ የመቁረጥ ስሜት ይሰማኝ ነበረ። ግን ደግሞ አሁን ላይ ምንም ነው ጭራሽ እንደዚህ አይነት ስሜት ከነ ነው የማይሰማኝ ከነ ማለት ነው። ምክንያቱም እዚህ ምድር ላይ የኔን መኖር፣ የኔን ጤነኛ መሆን፣ ከዛ ደግሞ የኔ ገዛ የሚያስፈልገው የኔ ክብካቤ የሚያስፈልገው ከፈጣሪ ባሻገር እኔ ያለሁለት ልጅ አለኝ። ለሱ በጣም ጠንካራ ሆኜ መቆምና ነገ ላይ ደግሞ የማያፍርባት አይነት ሴት፣ የማያፍርባት አይነት እናት መሆን እንዳለብኝ ሳስብ በቃ እሱ ነው ብርታቴ። ፈጣሪ የተመሰገነ ይሁን። እንዴት ነው ፈጣሪ የሆነ ነገር ሲያመጣባችሁ የሆነ የምትጠነክሩበትን፣ የሆነ ፈተና ሲያቀርብላችሁ የሆነ ጠንካራ ሆናችሁ የምትሻገሩበትን ነገር ደግሞ ይሰጣችኋል። ለኔ የተሰጠኝ ጠንካራ ማለፊያዬ፣ መሻገሪያዬ፣ መጽናኛዬ፣ መቆሚያዬ ልጄ ነው እና ፈተናዎችን እንደቀላልና እንደቀልድ እያለፍኩትም ያለሁበት ምክንያት ልጄ ነው ልላችሁ መወደው። ከዛ ባሻገር ደግሞ እነዚህን የመሳሰሉ ምርጥና ጽድት ያሉ ወንድሞች አሉኝ። በጣም ነው የምኮራው እውነት። ከዛ ደግሞ እናንተን የመሰለ ቤስትና ጸደይ ፋሚሊዎች አላችሁኝ። እናንተ ምን ፈልጋለሁ ከዚህ ውጪ? ሲጀመር የሆነ ሰው ማገዝ ያለባችሁ ምናምን አለው መሰለሽ። እኔ ባለፈውትም ቢኒያምን እያልኩት ነበርና አንዳንድ ነገራቶች እያወራሁት ነበርና ያው እኔ መወድሽ ከሆነ አንቺን ማከብርሽ ከሆነ ለአንቺ ስል ብዙ ነገር ማድረግ አለብኝ። የስም መውደድ ሩታን እወዳታለሁ ግን ምንም ጥቅም የለውም። ለብቻ ምንም ቫይድ የለውም። መጥቀሚን ማሳየው ወይ መውደድን ማሳየው ለአንቺ የሆነ ነገር ሳደርግ ነው እንጂ የሆነ ሰው መጥቶ ሩታን እወዳታለሁ ግን ምንም ጥቅም የለውም። ወይም ደግሞ የሆነ ነገር አደርጋለሁ ምንም ጥቅም የለም። እና ሩታዬ በስተመጨረሻ የምልሽ ነገር ምንድነው? በመጀመሪያ ደረጃ በጣም አመሰግናለሁ። ምክንያቱም የወንድሜ ልጅ እንደዚህ ተንከባክበሽ ያሳደግሽ ምንም ነገር እንዳይሰማው አድርገሽ እያሳደግሽ ስላለሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ በጣም እና እንድቀደም ነገር ይሻለ መደጋገም አይሆንብኝና በቃ ጀግና ሴት ነሽ ለኔ። ምን ልበልሽ ቃላት ያጥረኛል የምሬ ነውና ያው ብዙ የሴት ልጆች ብዙ ፈተና አለባቸው የራሳቸው ብዙ ፈተናዎች አሉና እነዛ ፈተናዎቿ ሴትነቷን ሳይዛት ብዙ ነገሯን ሳይዛት ለልጇ ስትል ብዙ መስዋዕትነት እየከፈለች ያለች ሴት ነችና ሩታዬ በጣም አመሰግናለሁ። ሌላው ደግሞ ለእናንተም ያው እየሰማችሁ ነው ሩታን የምትወዷት ሩታን የምታከብሯት ብዙ ሰዎች አላችሁ። እንደዛውም ደግሞ አሁን ላይ ብዙ የምትጠሯትም ሰዎች አላችሁ። ሩታዬ እኔ እንጃ ስለሽ አይመቻችሁ አይደል? ሩታዬ የምትጠላ አይነት ሴት ሆነ አይደለም። ያው አንዳንዴ ማንኛውም ሰው ማያጠፋ ይስም ወይም ደግሞ በስሜታዊ የሆነ ነገር ልትናገሩ ትችላላችሁ። እናንተም በላይፋችሁ ቆም ብላችሁ ታስቡት የሆነ ሰንበዲ ላይ የሆነ ጥፋት ልታጠፉ ትችላላችሁ። ማንም ሰው እዚች ጋር ጻድቅ የለም። ማንናችንም ጻድቅ የለንም እና ሩታዬን ፈልገው አይደለም ምንም ነገር ያደረገች ያለችው። እንደውም ከጥፋቷ ይልቅ ያደረገችው ነገር መልካም ነገር ብታዩ ኖሩ በጣም ይበልጥ ተወዷት ነበርና እናም ከመጥላታችሁ በፊት ሩታዬ ምንድነው እያደረገች ያለችው? ምን እየሰራች ነው? ከጀርባዋ ምን ተሸክማለች የሚለው ነገር ብታዩና ቆም ብላችሁ ብታስቡ ባይነኝና ለነገሩ እናንተ ወደዳችኋትም አልወደዳችኋትም ምንም የሚፈጠር ነገር የለም። አይ ተናግሮ እዚህ ደግሞ አደፈረሰው የታባቱ ምንም የሚፈጠር ነገር የለም። ግን እንትን በቃ አለ አይደል አንዳንዴ የሰውን ከመጥላታችሁም ከመውደዳችሁም በፊት ስለዛ ሰው ማንነት በደንብ ታውቁ ባይነኝና ሩታዬን ደግሞ እኔ
በደንብ አድርጌ ስለማውቃት በጣም ነው የምወዳት፣ በጣም ነው የማከብራት። ለኔ አድናቂዋ ነኝ የምትነግራችሁና ስላዳመጣችሁንም እዚች ጋርም ስለቆማችሁ እኛን ስለሰማችሁ ቁጭ ብላችሁ እኛን ስለሰማችሁ እናመሰግናለን። ሩታዬ ዛሬ ምሳ እንደዚህ አምሮባታ። ካሜራማን የት ነው እንወስዳት? የት ነው? ሸራተን ወይስ ስካይላይት? ዛሬ ስካይላይት ቦሌ እና ይመቻችሁ። ያራድዬ ልጆች ተባበሉ።